እነሱ እናንተን በምን አፍዝዘው አደንዝዘው ነው ልጆቹን ፈተው የወሰዱት? ንገረኝ እንጂ እሱ ጋር ወንድም ጓደኛ እህት የሚባይስ እናም ይህን የመሰለ ዋጋ የተከፈለበትን ነገር እንዴት ለዚህ ለአውሬ አሳልፈን እንሰጣለን? ይህን ካደረግን ታሪክ ይወቅሰናል። ያ ሻብሬ አትቀኝ የተወለደበትን ቀን እንዲያስታውስ አድርጋችሁ አትሰቃዩት። የሚክደኝ ካለ መቃብሩን ቆፍር። ያው እዛ ጋር አቁም፣ ውረዱ እናንተም